ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በብሔራዊ ምክክር መድረኩ የመጀመሪያ ሳምንት የሀገረ መንግስት ቅርጽ ለውጥና የከተሞች ዕጣ ፈንታ አነጋጋሪ ሁኔታና የተደቀኑ ስጋቶች አሉ ተብሏል። ይህንን ጉዳይ በስፋት እንመለከተዋለን። ከባዱ መዘዝ በስራና ክህሎት ሚኒስቴር ውስጥ የተፈጠረ ከፍተኛ የሙስና ጉዳይ 6 ከፍተኛ ኃላፊዎች በቁጥጥር ስር መዋላቸው ተነገረ። ይህንን ጉዳይም በዝርዝር እንመለከተዋለን። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎችን ለመመለስ የትግራይ ህዝብ ህልውናን ማረጋገጥ ቅድሚያ ሰጥቶ እየሰራ መሆኑን የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ይህንን ጉዳይም በስፋት እንመለከተዋለን። እስከ ዝግጅታችን ፍጻሜ አብራችን እንድትቆዩ በአክብሮት እየጋበዝኩ እነሆ ወደ መረጃዎች አመራለሁ። ለ4 ዓመታት ገደማ የመወያያ አጀንዳዎችን ሲሰበስብ የቆየው ብሔራዊ የምክክር ኮሚሽን ከአገሪቱ የተለያዩ አካባቢዎች የተወጣጡ 4000 የሚጠጉ ተሳታፊዎችን በአዲስ አበባ አሰባስቦ ባካሄደው የመጀመሪያው ሳምንት መድረክ በሀገሪቱ የፖለቲካ አወቃቀርና በህገ መንግስታዊ ስርዓት ላይ መሰረታዊ ለውጥ ሊያመጣ የሚችሉ የስልጣን ክፍፍል አማራጮችን አቅርቧል። በስብሰባው ላይ የቀረቡት የስርዓተ ለውጥ አማራጮች አሁን ያለውን የፓርላማ ስርዓት ሙሉ በሙሉ የሚሽሩ ወይም የሚያሻሽሉ ሲሆኑ በተለይም የስልጣን ትኩረትን የሚቀይሩ የፕሬዝዳንታዊና የከፊል ፕሬዝዳንታዊ ወይም የሁለትዮሽ አስፈጻሚ የመንግስት መዋቅሮች በስፋት ውይይት ተደርጎባቸዋል። በቀረቡት አማራጮች መሰረት በፕሬዝዳንታል ስርዓት ፕሬዝዳንቱ በህዝብ ቀጥተኛ ወይም ተዘዋዋሪ ድምፅ ተመርጦ የሀገሪቱና የመንግስት መሪ በመሆን ሙሉ አስፈጻሚነቱን የሚይዝበት እንዲሁም ከህግ አውጪው አካል የተለየ ስልጣን የሚኖረው አሰራር ተመራጭነት እንዲኖረው ተሞክሯል። በሌላ በኩል አስፈጻሚው ስልጣኑ በጠቅላይ ሚኒስትርና በፕሬዝዳንቱ መካከል የሚከፋፈልበት፣ ካቢኔውም ለሁለቱም አካላትና ለፓርላማ ተጠሪ የሚሆንበት ከፊል ፕሬዝዳንታዊ ስርዓት እንደ ሁለተኛ አማራጭ ቀርቧል። ነገር ግን እነዚህን የስርዓት ለውጥ ጥያቄዎች በሀገሪቱ ባለው ጥልቅ የፖለቲካል ክፍፍልና የስልጣን ሽኩቻ ውስጥ አዲስ አምባገነን ወይም የስልጣን መደራረብ እንዲፈጥር ይችላል የሚል ስጋት ያስነሱ ሲሆን ለውጦች በአሁኑ ወቅት ያለውን የፖለቲካ ቀውስ በዘላቂነት ከመፍታት ይልቅ የስልጣን ማዕከላዊነትን ብቻ ሊያጎለብቱ ይችላሉ የሚል እይታ ያላቸው ታዛቢዎች አልጠፉም። ከስልጣን ክፍፍሉ ጎን ለጎን በሀገሪቱ የብሔር ፖለቲካ ማዕከል የሆኑትን የአዲስ አበባና የድሬዳዋ ከተሞች አስተዳደራዊ ዕጣ ፈንታ በተመለከተ የቀረቡት አራት አማራጮች ሌላው ትልቅ የስጋትና የውዝግብ ምንጭ ሆነዋል። አዲስ አበባን በተመለከተ ራሷን የቻለች ሉዓላዊ የከተማ መንግስት ማድረግ፣ የፌዴራል መንግስቱ ቀጥተኛ አካል ማድረግ፣ ራሷን የቻለች ክልል ማድረግ ወይም ሙሉ በሙሉ በኦሮሚያ ክልል አስተዳደር ስር እንድትሆን ማድረግ የሚሉ እጅግ አከራካሪ ሀሳቦች የቀረቡ ሲሆን ተመሳሳይ አማራጭ ለድሬዳዋም ቀርቧል። የከተሞችን ባለቤትነትና የወደፊት ህልውና የሚወስኑት እነዚህ ሀሳቦች የህዝቡን ታሪካዊ፣ ስነ ልቦናዊና ህገ መንግስታዊ መብቶች ከግምት ውስጥ ሳያስገቡ በጥቂት ተወካዮች ድምፅ ብቻ ውሳኔ ላይ ከተደረሰባቸው ቀጣይነቱ የከፋ የህዝብ ቅሬታና ግጭት ሊያስነሳ እንደሚችል ተገልጿል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የተሳታፊዎችን ደህንነትና ከተሳትፎ በኋላ ሊደርስባቸው የሚችለውን ጥቃት ለመከላከል ዋስትና እንደሚሰጡ ቢናገሩም በጥቂት ቀናት ውይይት ከ75 በመቶ በላይ ድጋፍ ያገኙ ሀሳቦች ለውሳኔ ይቀርባሉ መባሉ የአሰራሩን አሳታፊነትና አጠቃላይ የውይይቱን ቅቡልነት ጥያቄ ውስጥ ጥሎታል። የሀገሪቱን አንኳርና ውስብስብ ችግሮች ለመፍታት የተቀመጠው ይህ ድምፅ መስፈርት መሰረታዊ ልዩነቶችን በሰፊ ውይይት ከመፍታት ይልቅ አብላጫ ድምፅ በመጠቀም ዋና ዋና የፖለቲካ ጥያቄዎችን ገፍቶ ለማለፍ የተዘጋጀ አቋራጭ መንገድ ይመስላል የሚሉ ትችቶች ተነስተዋል። በስራና ክህሎት ሚኒስቴር ውስጥ የተፈጠሩ ከፍተኛ የሙስና ጉዳይ 6 ከፍተኛ ኃላፊዎች በቁጥጥር ስር መዋሉ ተነገረ። የስራና ክህሎት ሚኒስቴር ውስጥ ተፈጸመ ተብሎ በሚጠረጠር ሰፊ የህዝብ ሀብት ምዝበራ ጉዳይ ላይ 6 ከፍተኛ የመስሪያ ቤቱ ኃላፊዎች በቁጥጥር ስር መዋላቸውን የሚገልጹ መረጃዎች ተሰራጭተዋል። መረጃዎቹ እንደሚያመለክቱት በሚኒስቴሩ ውስጥ የውጭ ሀገር የስራ ቅጥር መርሃ ግብሮችን በተመለከተ በተለይም ወደ አረብ ሀገራት የሚላኩ ዜጎችን በሚመለከት አገልግሎቶች ዙሪያ ከፍተኛ የገንዘብ ምዝበራና የስልጣን አላግባብ አጠቃቀም ተፈጽሟል የሚል ጥርጣሬዎች እየተመረመሩ ነው። በተጨማሪም የፖሊስና የደህንነት አካላት ጉዳይን በሰፊው እየመረመሩ እንደሚገኙና የሚኒስትሩ ከፍተኛ አመራሮችና ሌሎች ተጠርጣሪዎች ላይ ተጨማሪ የህግ እርምጃዎች ሊወሰዱ እንደሚችሉ ተጠቁሟል።
ሚኒስቴሩን የሚመሩት ሙፈሪያት ካሚልን በተመለከተም የተለያዩ ጥያቄዎች እየተነሱ ቢሆንም እስካሁን ድረስ በእርሳቸው ላይ የተመሰረተ ክስ ወይም የፍርድ ቤት ውሳኔ መኖሩን የሚያረጋግጥ ይፋዊ መረጃ አልወጡም ተብሏል። ጉዳዩ በተለይ ለውጭ ሀገር ስራ በሚሄዱ ዜጎች ጥበቃ፣ የምልመላ ሂደት ግልጽነትና የመንግስት ተቋማት ተጠያቂነት ላይ አዲስ ጥያቄዎችን አስነስቷል። የምርመራው ውጤት ሲጠናቀቅ የተጠርጣሪዎቹ ህጋዊ ተጠያቂነትና ተፈጸመ ተብሎ በሚጠረጠረው የገንዘብ ምዝበራ መጠን ይፋ እንደሚደረግም ይጠበቃል። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎችን በመመለስ የትግራይ ህዝብ ህልውናን ማረጋገጥ ቅድሚያ ሰጥቶ እየሰራ መሆኑን የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ተናገሩ። ፕሬዝዳንቱ ይህንን የገለጹት የትግራይ ምክር ቤት 6ኛ ዘመን 7ኛ መደበኛ ጉባኤ ላይ ባካሄዱት የመክፈቻ ንግግር ነው። የትግራይ ምክር ቤት 6ኛ ዘመን 7ኛ መደበኛ ጉባኤው የምክር ቤት አባላት፣ የተለያዩ ተቋማት አመራሮች እንዲሁም ተጋባዥ እንግዶች በተገኙበት በትናንትናው ዕለት ተጀምሯል። በጉባኤው የመክፈቻ ንግግር ያደረጉት የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል የዓመቱ የስራ አፈጻጸም ሪፖርት እንዲሁም ቀጣይ ዓመት እቅዶችን በዝርዝር ያቀረቡ ሲሆን የትግራይ ህዝብ ከጂኖሳይዳዊ ጦርነት በፊት በርካታ የልማት የዲሞክራሲና የመልካም አስተዳደር ስራዎች ተሰርተው ህዝቡ ተጠቃሚ ሆኖ እንደነበር ገልጸው ባለፉት 6 ዓመታት ግን ጂኖሳይድ የአብይ አህመድ አገዛዝ በትግራይ ህዝብ ላይ በፈጸመው አስከፊ ጦርነት ምክንያት ተጀምረው የነበሩ አመርቂ ስራዎች በጦርነቱ በመውደማቸው ምክንያት ወደ ኋላ መመለሱን አስረድቷል። አገዛዙ አሁን ላይ የትግራይ ህዝብን ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይን ህዝብ ዳግም ለመውረር እየሰራ ይገኛል ብሏል ፕሬዝዳንቱ። ይህ አልበቃ ብሎትም በሀገራዊ ምክክር ስም ህዝቦችን ለመከፋፈልና ለህዝቦች መብትና ዲሞክራሲ ያረጋገጠውን ህገ መንግስታዊ ስርዓቱን በመናድ ሀገር ለማጥፋት እየሰራ ይገኛልም ሲሉ ዶክተር ደብረጽዮን ተናግረዋል። ስለሆነም የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናን ለማረጋገጥ ለነገ የማይባል ስራ መሆኑን ተገንዝበን መንግስታቸው በቁርጠኝነት ለመስራት እቅድ መያዙን ዶክተር ደብረጽዮን ተናግረዋል። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል በመጨረሻም ያጋጠመውን የህልውና አደጋ በመመከት ራስን በራስ የማስተዳደር መብት በማረጋገጥ በኢኮኖሚ ራሷን የቻለች ትግራይን በመፍጠር የትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰራም ለምክር ቤቱ አብራርተዋል። ቀይ ባህርን የባህሩ ወሰን ያላቸው ሀገራት ብቻ የሚመለከታቸው ከሆነ የአባይም ውሳኔ ለአባይ ገባር ሀገራት ብቻ ሊተው ይገባል። አምባሳደር ቲቦር ናጂ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር፣ የአፍሪካ ጉዳዮች ረዳት ሚኒስትርና በኢትዮጵያ የአሜሪካ አምባሳደር የነበሩት ታዋቂው ዲፕሎማተር ቲቦር ናጂ በቀይ ባህርና በአባይ ወንዝ አጠቃቀም ዙሪያ የሚንጸባረቁ አቋሞች ላይ ያለውን የሎጂክ ቅራኔ የሚያሳይ አስተያየት ሰንዝረዋል። አምባሳደር ቲቦር ናጂ ባስተላለፉት መልእክት የቀይ ባህርን ጉዳይ አህጉራዊና ቀጠናዊ ተጽዕኖ ከግምት ሳያስገቡ የቀይ ባህር ወሰን ያላቸው ሀገራት ብቻ ናቸው ሊያዙበትና ሊወስኑበት የሚገባቸው የሚለውን አቋም ከተያዘ ይህንኑ አመክንዮ በአባይ ናይል ወንዝ ላይም መጠቀም ተገቢ እንደሆነ ጠቁመዋል። እንደ ግብጽና ኤርትራ ሁሉ የቀይ ባህር ወሰን ያላቸው ሀገራት ብቻ ስለ ቀይ ባህር የሚመለከታቸው ከሆነ በተመሳሳይ መልኩ ለናይል ወንዝ ውሃ የሚያበረክቱ ሀገራት ብቻ በወንዙ አጠቃቀም ላይ የመወሰን መብት ሊኖራቸው ይገባል ማለት ነው ሲሉ አምባሳደር ናጂ ጨምረው ገልጸዋል። የዲፕሎማሲ ባለሙያው ይህንን ያሉት በቀይ ባህር ጂኦፖለቲካዊ እንቅስቃሴና በናይል ወንዝ አጠቃቀም ዙሪያ በተለይም በግብጽና በቀጠናው ሀገራት መካከል የሚንጸባረቁ አቋሞችን ሚዛናዊነት ለመጠየቅ እንደሆነ ተመላክቷል። በቀጠናው የሚታየው የጂኦፖለቲካል ውጥረቶችና በውሃ ሀብት አጠቃቀም ላይ የሚደረጉ ክርክሮች በፍትሃዊነትና በተመሳሳይ መሪ ላይ የተመሰረቱ መሆን እንዳለባቸው የአምባሳደሩ አስተያየት አመላካች ነው ተብሏል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ